ሰላም ጤና ይስጥልኝ ወደ ተከታታዮቼ ይህ ቀይ ቡቃያ ክፍል 29 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሆንላችሁ። የኤልካ እናት ለቡኪ አንድ መጥፎ ሴራ አስተማረቻት። እሱም ዲጄን እኩለ ሌሊት ላይ ወደ አንድ ጭው ያለ በረሃ ደን ወስዳ እዚያው እንድትተዋት ነገረቻት። በዚያም የዱር አራዊት እስከ ጠዋት ድረስ ይበሏታል። እውነቱን ደግሞ ማንም ሰው ሊያውቅ አይችልም በማለት ምክር ሰጠቻት። በሌላ በኩል ደግሞ ኤልካን ለድርድር ወደ ፍክረት ቢሮ ሄደ። እሱ ቀደም ሲል ፍክረት በዳይሬክተሮች ቦርድ ውስጥ ወንበር እንዲያገኝ ረድቶት ስለነበረ ካዲም መልሶ ለመውሰድ መጣ። ከዚያም ፍክረት ወደ እሱ ወይም እሱን ወደሚቀርበው ማንኛውም ሰው ዳግመኛ እንዳይቀርብ አስጠነቀቀው። በዚያው ቅጽበት ዲጄ በፌሊዳን ክፍል ውስጥ እንዴት መጻፍ እንደምትችል እየተማረች ነበር። ሆኖም ኤልካን እሷን ወደ ቤት ለመውሰድ በድንገት ወደ ተቋሙ መጣ። ዲጄ ከኤልካን ጋር ወደ ውጭ በወጣችበት ጊዜ ካዲ ውጭ ቆሞ ይጠብቃት እንደነበረ አየችው። እሱም ሰላም መሆኑን ስላረጋገጠች በጣም ተረጋግታ በደስታ እየሮጠች ሄዳ አቀፈችው። ይህንን የሚያየው ኤልካን ግን በቅናት ተሞላ። ምክንያቱም እሱን ፈጽሞ እንደዚያ አቅፋ አታውቅም ነበር። በመጨረሻ ኤልካን ወደ እነሱ ጠጋ ብሎ ዲጄ እና ካዲ ወደ መኪናው እንዲገቡ ነገራቸው። ዲጄ ቡኪን ገና እንዳልተሰናበተቻት ስትናገር ኤልካን እርሱ ለቡኪ እንደሚነግርላት በመንገር መጀመሪያ ወደ መኪና ውስጥ እንዲገቡ ነገራቸው። በመቀጠልም ኤልካን ዲጄን ቀድሞ ወደ ቤት እየወሰዳት እንደሆነና ለነገው ትምህርት መልሶ እንደሚያመጣት ለቡኪ የጽሑፍ መልእክት ላከ። መልእክቱም ከደረሳት በኋላ ቡኪ በፍጥነት ወደ ውጭ ወጣች። ቢሆንም የኤልካን መኪና ሲሄድ የሚተወውን ጭስ ብቻ ነበር ማየት የቻለችው። በዚህም በሐዘንና በቅናት ስሜት ተሞላች። ዲጄ እና ካዲ ወደ አገልጋዮች ክፍል ከተመለሱም በኋላ ዲጄ የጥፋተኝነት ስሜት ተሰምቷት ከካዲ ጋር ሊያደርጉት የነበረውን ጋብቻ የመሰረዝ ሀሳብ ታነሳለች። ቢሆንም ግን ካዲ ምንም እንዳታስብ ነገራት። ካዲ በትውልድ መንደሩ ውስጥ ያለውን መሬት በመሸጥ የፈይማንን የገንዘብ ስግብግብነት ማርካት እንደሚችል ቢነግራትም ዲጄ ግን ከእንግዲህ ለማንም ሰው ሸክም መሆን አልፈለገችም። በመሆኑም ካዲ ላደረገላት መልካምነት ሁሉ ምስጋናዋን አቀረበች። ከዚያም ድንገት ለካዲ ያዘጋጀችለት ስጦታ እንዳለ ትዝ አላት። እሱም የተማረችበት ማስታወሻ ነበር። ካዲ በሰላም በመመለሱ ደስ ብሏት ባልተስተካከለ የእጅ ጽሑፍ እንኳን ደህና ሆንክ ብላ በወረቀት ላይ የጻፈችለትን ስጦታ ስታበረክትለት ካዲ በፈገግታ ተቀብለው አመሰገናት። ስጦታዋንም ለዘላለም እንደሚያስቀምጠው ነገራት። ኤልካን ሁኔታውን በትኩረት እየተከታተለ ሳለ በልቡ ውስጥ ድንገተኛ የጭንቀት ስሜት ስለተሰማው ወደ ውስጥ ላለመግባት ወሰነ። ከዚያም ብዙ ሳይቆይ የመኖሪያ ቤቱ አስተዳዳሪ ሰራተኛ ኤልካንን ፍለጋ ወደሱ መጣች። የፍርድ ቤት መጥሪያ እንደደረሰው ነገረችው። የፍቺ ጉዳያቸውም የሚታይበት የቀጠሮ ቀን የቀረው 1 ሳምንት ብቻ እንደሆነ ነገረችው። በዚህም መሃል የቤቱ አስተዳዳሪ የኤልካን ለዲጄ ያለው ስሜት ከተራ ሀሳቢነት እጅግ የጠለቀ መሆኑን ተረድታ ስለነበረ የገዛ ልቡንና ፍላጎቱን በመቃወም በህይወቱ ሙሉ ሊቆጭበት የሚችለውን ነገር እንዳያደርግ አጥብቃ መከረችው። ኤልካንም የተሰጠውን ምክር በመቀበል የእሷን እጅ በቀስታ ሳመውና ሁሉንም ነገር በጥንቃቄና በሰከነ መንፈስ እንደሚያስብበት ቃል ገባላት። በዚያ ቅጽበት ቺዋ የፌይማንን ትዕዛዝ በመከተል በሚስጥር ወደ ኤልካን ክፍል በመግባት የዲጄን ስልክ በቢሮ ክፍል ውስጥ አገኘው። ከዚያም በስልኩ ላይ የቦታ መከታተያ ጫነበት። ልክ ሊወጣ ሲል ግን የበር መከፈት ድምጽ ስለሰማ በፍጥነት ተደበቀ። ወደ ክፍሉ የገባው ኤልካን ነበር። እሱም የፍርድ ቤት መጥሪያውን እያየ በአልጋው ጠርዝ ላይ ተቀመጠ። ከዲጄ ጋር ለመፋታት መወሰን አለመወሰኑን እያመነታ ነበር። በመጨረሻም መጥሪያውን መልሶ ለማስቀመጥ የኮመዲኖውን መሳቢያ ከፈተ። ኤልካን በድንገት በውስጡ የጋብቻ የምስክር ወረቀታቸውንም ተመለከተ። ሰነዱንም ከፍቶ ከዲጄ ጋር አብረው የተነሱትን ፎቶግራፍ መመልከት ጀመረ። በዚህ ጊዜ በስሜት ተሞላ። ቀጥሎም ያሉትን ገጾች ሲያገላብጥ በደስታ የሞላውን አንድ አስገራሚ ድንገተኛ ዜና አገኘ። ነገሩ በጊዜው እንዲያውቅ ስላደረገው እድሉን በውስጡ እያመሰገነ ሳለ ቺዋ የኤልካንን መደናገጥና ትኩረት መከፋፈል በመጠቀም ያለምንም ድምፅ አመለጠ። ይሁን እንጂ ኤልካን ከባለቤቱ ጋር ሊፋታ በተቃረበበት በዚያው ቅጽበት ነበረ ለመጀመሪያ ጊዜ ልደት ቀኗን ለማስተዋል የቻለው። ልደቷ በዚያው ቀን የመዋሉን ያወቀው ኤልካን እድል ከሱ ጎን በመሆኗ በጣም ተደስቶ ነበር። ወዲያውኑ ዲጄን ፈልጎ እያደረገች ያለችውን ነገር እንድታቆም ነገራት። ከዚያም ሰርፕራይዝ ለማድረግ አስቦ ወደ ውጭ ይዟት ወጣ። ቡኪ በቪላው መግቢያ በር ላይ ቆማ ሲሄዱ በትኩረት ስትከታተላቸው ነበር። ኤልካን መኪናውን አስነስቶም እንደሄደም እሷም በሚስጥር መኪናውን ተከተለችው። በመጨረሻም ኤልካን ዲጄን የባህር ዳርቻ ላይ ወደሚገኝ አንድ የምግብ ቤት ይዟት ሄደ። አስተናጋጁ ብዙም ሳይቆይ የልደት ኬክ ይዞ መጣ። ከዚህ በፊት ኬክ አይታ የማታውቀው ዲጄ በጉጉት ትኩር ብላ ታየው ነበር።
ኤልካን የማስጌጫ ብዕር ሰጣትና በኬኩ ላይ ስሟን እንድትጽፍ አስተማራት። በውጭ በኩል ሆና ይህንን ሞቅ ያለ ትዕይንት በእንባ በተሞሉ አይኖቿ ስትመለከት የነበረችው ቡኪ በቅናት ስሜት ተውጣ ነበር። ስሟንም ጽፋ ካጠናቀቀች በኋላ ዲጄ ቀጥሎ ምን ማድረግ እንዳለባት ጠየቀችው። ኤልካን ወደ አስተናጋጁ ምልክት አደረገ። አስተናጋጁም ኬኩን ይዞ ለመሄድ ወደ እሱ ቀረበ። በዚህ ጊዜ መብራቶች በድንገት ደበዘዙ። ዲጄ ግራ በመጋባት ለምን ኬኩን እንደሚወስደው ስታስብ፣ ኤልካን ግን ተመልሶ እንደሚመጣ በመንገር እንድትታገስ ነገራት። ብዙም ሳይቆይ አስተናጋጁ በኬኩ ዙሪያ የበሩ ሻማዎችን አድርጎ ተመለሰ። ዲጄ እነዚህ ሁሉ ሻማዎች ለምን እንደሆኑ ስትጠይቀው ኤልካን የልደት ቀኗ መሆኑን ነገራት። ዲጄ የራሷን የልደት ቀን መሆኑን ማመን አልቻለችም። በመቀጠልም ኤልካን ከእሷ ጋር ለማክበር የልደት በዓል መዝሙር ዘመራላት። ዲጄ ባየችው ነገር ግራ በመጋባትና ባለማመን ስሜት ተዋጠች። ከዚህም በፊት መቼም ቢሆን ትክክለኛ የልደት በዓል አክብራ አታውቅም ነበር። የሻማዎቹንም ትርጉም አልተረዳችም ነበር። ኤልካን እያንዳንዱ ሻማ በህይወቷ ውስጥ ያለውን የ1 ዓመት ዕድሜ እንደሚያመለክትና በዚያኑ ቀን ደግሞ 21 ዓመቷ እየሞላ እንደሆነ አስረዳት። በዚህም ጊዜ የዲጄ አይኖች በእንባ ተሞሉ። በእነዚህ ሁሉ ዓመታት ከእናቷና ከእህቷ ውጪ ስለ እድሜዋም ሆነ ስለ ልደት ቀኗ ግድ ያለው ሰው አልነበረም። በልጅነቷ የነበረውን አንድ የልደት በዓል ብቻ ነበር የምታስታውሰው። እናቷና እህቷ በልደቷ ቀን በጆሮዋ ላይ ቀይ ክሮችን አስረውላት ነበር። ይህ ልማድ ክፉ ነገርን ለመከላከልና መልካም እድልን ለማምጣት የታሰበ ነበር። ይህ የእሷ ብቸኛ የልደት ስነ ስርዓት ነበረ። አሁን ግን ለመጀመሪያ ጊዜ ለእሷ የሚያስብላት ወንድ ይህንን ልዩ ቀኗን አስታወሰላት። እሷን ስታለቅስ ሲያይ ኤልካን እጁን ዘርግቶ እንባዎቿን በቀስታ ጠረገላት። ከዚያም ምኞት እንድትመኝ ነገራት። ዲጄ ምኞቷን ድምጿን አውጥታ ከመናገሯ በፊት ኤልካን ዲጄን ወዲያውኑ አስቆማት። ምኞት ጮክ ብለው ከተናገሩ እንደማይፈጸም ነገራት። ዲጄም እሱ እንዳላት አይኖቿን ጨፈነች። ከዚያም ሙሉ በሙሉ ከኤልካን ጋር የተያያዘውን የህይወቷን የመጀመሪያ የልደት ምኞት በልቧ ተመኘች። በመቀጠልም ኤልካን ሻማዎቹን እንድታጠፋ ነገራት። እሷም ቀስ አድርጋ አጠፋቸው። ከዛም አጨበጨበላት። ይህንንም ተከትሎ በሬስቶራንቱ ውስጥ የነበሩ ሌሎች እንግዶችም ጨምሮ አጨበጨቡላት። በልደቷ ዕለት በሚያምር የሰማይ ላይ ርችት ታጅባ የመጀመሪያውን እውነተኛ የደስታ ልደት አከበረች። ነገር ግን ይህንን ደስታ የተሞላበት ትዕይንት ከውጭ ሆና ትመለከት የነበረችው ቡኪ በውስጧ በከባድ ቅናትና ምቀኝነት ተሞላች። በሌላ በኩል ደግሞ የኢሳ ኩባንያ ባለ አክሲዮኖች ፍቅረትን እንደ አዲስ አበባን ለመቀበል የቦርድ ስብሰባ አድርገው ነበር። ይህን ነገር ኤልካንና አባቷ አስቀድሞ በጥንቃቄ ያቀዱት ሴራ ሲሆን፣ ኢሳ ግን ሁኔታውን እንደማያውቅ ማስመሰል ጀመረ። በሁኔታውም እጅግ የተቆጣ በመምሰል ይህንን የቦርድ ስምምነት ለምን ከእሱ ሚስጥር እንዳደረጉት ቦርዱን በጥብቅ መተቸትና መጠየቅ ያዘ። ፍቅረት ግን በንቀት ፈገግ እያለ የኢሳ የስልጣንና የኃይል ዘመን አስቀድሞ ማክተሙን ነገረው። ይህንንም ነገር ወደ ኋላ መመለስና መቀየር ስለማይቻል ውሳኔውን የተቀበለ መሰለ። ፍቅረት ሙሉ በሙሉ ያሸነፈ መስሎት በተደሰተበት በዚያ ቅጽበት ግን አንድ የፖሊስ ቡድን በድንገት በሩ ገፍቶ ገባ። ይህ በቦርዱ የተዘጋጀ ወጥመድ የነበረ ሲሆን ፖሊሶቹ የመጡት ፍቅረትን ለምርመራ ይዘውት ለመሄድ ነበር። እሱ በትልቅ ማጭበርበርና በህገ ወጥ የገንዘብ ዝውውር ውስጥ እጁ እንዳለበት የሚያሳዩ ማስረጃዎች ስለተገኙ ነበር። ታሺ በጸሐፊው ላይ የነበረውን ጥንቃቄ በማላላቱ በፍቅረት ላይ አፌዘበት። እንዲሁም እሷ ወሳኝ የሆኑ ማስረጃዎችን ለእሱ አሳልፋ እንደሰጠችውም ገለጠለት። ታሺ እንደከዳው ሲረዳ ፍቅረት በቁጣ ተሞልቶ እሱን ለማጥቃት ዘለለ። ነገር ግን በፖሊሶች ሊገታ ችሏል። ከዚያም ዋጋቸውን እንደሚያስከፍላቸው እያማለ ተናገረ። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱ። ስለምትከታተሉኝ አመሰግናለሁ። ቀጣይ ክፍል እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ቀጣይ ብላችሁ ብትጽፉ ቀጣዩን ክፍል ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ።